ቁም ስቅሉን የሚያሳዩት ምን ይበላቸው እንዳይናገራቸው እርምጃ እንዳይወስድባቸው ሕፃናት ሆኑበት። ማድረግ የሚችለው አንድ ነገር ነው፣ ከደጁ ሊያባረራቸው። ታዲያ ከነዚህ ወያው የጨፋሪዎች መካከል አንዱ ሕፃን እኮ የአፍ መፍቻ ቋንቋ ምንድን ነው ሲባል ማን አዳምጦኛል? አንድ ሰውዬ የውሻውን 2 ጆሮ ቆርጦታል። ጎረቤቱ ሄዶ ይጠይቋል፣ ጎበዝ ውሻው ምን ሆኖ ነው 2 ጆሮ የተቆረጠው ሲለው፣ ተው እባክህ ሰሞኑን የሚሰማው ነገር በሙሉ ጥሩ አይደለም ማለት እንዲህ ነው እያደረግን ያለን። እውነቱ ሁሉ ተምታቶብናል። እንዴት መሰለህ ይሆኑ የተሾመ አንደበት ሲዘጋ አሽከር ራሱን ይሾማል። አሽከር ደግሞ ሁሉ ጊዜ ሲናገር የጥበቡ የመጨረሻ ጥግ የጭቆናን ወሳኝነት መመስከር ነው። ምክንያቱም ባርነቱ ነው ስኬቱ። እያንዳንዱ በር ላይ የሄዱ ክፈት በለው በሩን እያሉ ነው ሕፃናቱ። የደስታችንን ጥግ ሁሉ ክፋታችን ወሰደብን። አንዱ የደስታ ጥግ የጀመርከውን ነገር መጨረስ ነው ሲሉት ባንክ ያለውን ብር አውጥቶ ጠጣበት። እኛም የደስታችን ጥግ መጨራረስ ይመስል በፍርሃትና በስጋት ተሸብበን ጦር እንማዘዘዋለን፣ ቃታ እንሳሳበዋለን፣ ለነገ ሳንል ቂም ሰባሪ ቃላትን እንሰናዘረዋለን። የደስታችን ጥግ ሁሉ ምቀኝነት፣ እንቅልፍ ሳይኖር የሰው ህልምን መቀማት፣ ሲመች መጣል፣ ሳይመች ማጣጣል። አንዱ ለአንተ ትልቁ የደስታ ጥግ ምንድን ነው ሲባል ረጅም ሰልፍ ተሰልፈህ ልክ አንተ ጋር ደርሶ ከአንተ በኋላ ያሉ ሰዎች ተመለሱ ሲባላል። አስቸጋሪ ነው። ሕፃናቱ እናቴ የሰሙትን ግጥም ይዘው ሌላኛው አካል ጋር ሄደውላል። ከድሩ ዳኛ ሻምበል ጀርባ የሚገኘው የወረዳው አስተዳዳሪ ቤት ጋር ሄደው እዛ ማዶ 1 ጄሪካን እዚህ ማዶ 1 ጄሪካን እንደናፈቀን ቀረን ከአሜሪካን አሉት። ምን ያርጉ? የሰጣቸውና ይዘውን ሄዱት። ከየትም አላመጡም እኮ። ምንድነው የሰጠናቸው? እሱ ነው ይዘውት የመጡት። አንዱ ወዳጁ ነጭ በነጭ ለብሶ ጋውን ደርቦ ሲያየው ዛሬ የከብት ሐኪም መስላል ሲለው፣ ባለጋውኑስ ምን ነው አሞሃል?